ሰላም ጤና ይስጥልኝ እንደምንድናችሁ በአዲስ የጃፓንኛ ቱቶሪያል ተመልሻለሁኝ። የዛሬው ርዕሱ 100 መሰረታዊ የጃፓንኛ ቃላቶች ይላል። አዲስ ቶፒክ ነው። መቶዎቹን በተለያየ 5 ክፍል ነው ልከፋፍላችሁ የሞከርኩት። አንዱ ክፍል 20 ግሶችን ወይም ቨርቦችን ኢንትሮዲዩስ ያደርጋል። በዛ መሰረት እንቀጥላለን ማለት ነው። የመረጥኳቸው በጣም ብዙ ቦታ የምንሰማቸው ወይም ደግሞ ሊጠቅመናል ብዬ ያሰብኳቸው ነው እና ጃፓንኛ መማር የምትፈልጉ ወይም እየተማራችሁ ያላችሁ በተለይ ጀማሪዎች ይጠቅማችኋል ብዬ አስባለሁ። ተከታተሏቸው። ሊጠቀም ይችላል ብላችሁ የምታስቡት ሰው ደግሞ ካለ ሼር አድርጉት ማለት ነው። እስቲ እንያቸው። እሺ ስትራክቸሩን ላሳያችሁ። መጀመሪያ ቁጥሮቹ አሉ። ቀጥሎ ግሱ በጃፓንኛ እንዴት እንደሚጻፍ አነባበቡን በሮማን አልፋቤት ለማሳየት ሞክሬያለሁ። ከዛ ትርጉሙ በአማርኛ ምን እንደሆነ፣ ከዛ ምሳሌ ውስጥ እንዴት እንደምንጠቀመው፣ መጨረሻ ደግሞ የዚህን ምሳሌውን ትርጉም በአማርኛ ጽፌዋለሁ ማለት ነው። እነኚህ በጣም መሰረታዊ የሆኑ ግሶች ናቸው። የመጀመሪያው ተራ ቁጥር 1 ሺማስ ይላል። ሺማስ 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 ማለት መስራት ወይም ማድረግ ማለት ነው። አንድ ነገር ሰራለው ወይም ማድረጋለሁ ማለት ሺማስ እንጠቀማለን። ለምሳሌ ሹኩዳዮ ሺማስ፣ ሹኩዳዮ ሺማስ የቤት ስራ እሰራለሁ። ኪዮ ናኒዮ ሺማስካ ዛሬ ምን ትሰራለህ ማለት ነው። ኪዮ ናኒዮ ሺማስካ ሹኩዳዮ ሺማስ የቤት ስራ እሰራለሁ። ስለዚህ ሺማስ መጀመሪያው ብዙ ቦታ የምንሰማው ቃል ነው ማለት ነው። ሁለተኛው አሪማስ ነው። አሪማስ 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 ማለት አለ ማለት ነው። ግን ለሰው ለምናምን ሳይሆን ለቁሶች ህይወት ላይ ያላቸው ነገሮች ነው። አሪማስ ለምሳሌ ሆንጋ አሪማስ፣ ሆንጋ አሪማስ፣ ሆንጋ አሪማስ መጽሐፍ አለ ማለት ነው። መጽሐፍ አለ ሆንጋ አሪማስ። ሶስተኛው ተመሳሳይ ትርጉም ያለው ግን አገባቡ የሚለየው ኢማስ። ኢማስ ማለት ከአሪማስ ጋር ተመሳሳይ ትርጉም ያለው አለ ማለት ነው። ግን ይሄንኛው ለሰውና ለእንስሳት ነው የምንጠቀመው። ሰውን አለ ለማለት አሪማስ አንጠቀም፣ ኢማስ ነው። ለምሳሌ ሄያኒ ኔኮጋ ኢማስ፣ በክፍል ውስጥ ድመት አለች ወይም አለ። በክፍል ውስጥ ድመት አለ ወይም አለች ለማለት ሄያኒ ኔኮጋ ኢማስ። ጃፓን ደስ የሚለው ይሄ ጾታ አይለይም። ቁጥርም ለብዙ ለጠላ ብሎ ቨርቡ አይቀያየርም። ስለዚህ ኢማስ ነው ማለት ነው። ሴትም ወንድም ብዙም ቢሆን ኢማስ ነው። ሄያኒ ኔኮጋ ኢማስ። አራተኛው ቨርብ ኢኪማስ ነው። ኢኪማስ መሄድ ማለት ነው። ኢኪማስ እሄዳለሁ ወይ መሄድ ማለት ነው። ጋኮኒ ኢኪማስ ወደ ትምህርት ቤት እሄዳለሁ። ጋኮኒ ኢኪማስ ወደ ትምህርት ቤት እሄዳለሁ ማለት ነው። አምስተኛው ደግሞ ኪማስ ነው። የኢኪማስ ተቃራኒ ነው። ኢኪማስ መሄድ ነው። ኪማስ ደግሞ መምጣት ነው። አሽታ ኢየኒ ኪቴ ኩዳሳ ይላል። እዚህ ጋር ኪማስ ወደ ኪቴ ተቀይሯል። ኪቴ ማለት እባክህና ማለት ነው። አንድ ሰው ስንጠራው ኪማስ ብለህ ሳይሆን ወደ ቴ የሚባል ፎርም አለ። ቴ ወደ ቴ ፎርም ተቀይሯል። ኪማስ ኪቴ ሆኖ ነው። ስለዚህ አሽታ ኢየኒ ኪቴ ኩዳሳ ይላል። እባክህን ነገ ቤቴ ና ማለት ነው። ስድስተኛው ካኤሪማስ ነው። ካኤሪማስ 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 ማለት መመለስ ማለት ነው። ወደ ቤት መመለስ ማለት ነው። ለምሳሌ ይላል ኢማ ኢየኒ ካኤሪማስ፣ አሁን ወደ ቤቴ እመለሳለሁ። ኢማ ኢየኒ ካኤሪማስ፣ ካኤሪማስ። ሰባተኛ ዴኪማስ መቻል ማለት ነው። ዴኪማስ ዴኪማስ ካ ዴኪሩ ትችላለህ እንደ ዴኪማስ ካ ማለት ነው። ስለዚህ ኒሆንጎ ጋር ሱኮሺ ዴኪማስ። ኒሆንጎ ማለት ጃፓንኛ ቋንቋ ማለት ነው። ሱኮሺ ማለት ትንሽ ማለት ነው። ኒሆንጎ ጋር ሱኮሺ ዴኪማስ ማለት ጃፓንኛ ትንሽ እችላለሁ ማለት ነው። ኒሆንጎ ጋር ሱኮሺ ዴኪማስ፣ ኒሆንጎ ጋር ሱኮሺ ዴኪማስ፣ ዴኪማስ። ስምንተኛ ዋካሪማስ ገብቶኛል፣ ተረድቻለሁ፣ ወደ መረዳት እንደማለት ነው። ዋካሪማስ ዋካሪማስ። ኢማ ኢሚጋ ዋካሪማስ፣ ኢሚጋ ዋካሪማስ ትርጉሙን አውቃለሁ ወይ ትርጉሙ ገብቶኛል ማለት ነው። ኢሚጋ ዋካሪማስ፣ ዋካሪማስ። ሽሪማስም ከዚህ ከዋካሪማስ ጋር ይመሳሰላል፣ ማወቅ ማለት ነው። ሽሪማስ ሽሪማስ። ሶኖሂቶ ሽሪማሰን፣ አሁን ሽሪማስ እዚህ ጋር ሽሪማሰን ሆኗል። ሽሪማሰን ማለት አላውቀውም ማለት ነው። ሶኖሂቶ ማለት ያንን ሰው፣ ሽሪማሰን አላውቀውም።
ሽሪማሰን አላውቀውም። ሁሉም ባይዚ ማሱን ወደ ማሰን ከቀየርነው ኔጌቲቭ ይሆናል። ለምሳሌ ከላይ ሹኩዳዮ ሺማስ ሺማሰን አልሰራም። አሪማስ አሪማሰን ከሆነ የለም። ኢማስ አለ ማለት ነው። ኢማሰን የለም ነው። ኢኪማስ መሄድ ነው። ኢኪማሰን አልሄድም። እንደዚህ ይቀራል ማለት ነው። በዚህ ያዙት። አስረኛ ናሪማስ። ናሪማስ ማለት ወደ ሆነ ነገር መለወጥ መቀየር ወይም ደግሞ ይሄ ቼንጅ ነገር ለማሳየት። ለምሳሌ አትሱኩ ናሪማሽታ። አትሱኩ ማለት ሞቃት ሆነ ትኩስ ሆነ። ናሪማሽታ አሁን እዚህ ጋር ደግሞ ናሪማስ ይሉክ ናሪማሽታ ሆነ ፓስት ነው። ናሪማስ ናሪማሽታ ሽታ ሲኖረው ፓስት ነው ማለት ነው። ትኩስ ሆኗል ሞቋል እንደማለት ነው። ስለዚህ ናሪማስ አትሱኩ ናሪማሽታ። 11ኛ ታቤማስ። እነኚህ የሁለተኛ ግሩፕ ውስጥ ያስገባቸው ይሄ ዕለት ተዕለት ህይወታችን ውስጥ የምንጠቀምባቸው ቃላቶች ናቸው። እነኚህ ደግሞ በጣም አክቲቪቲዎች ቤዚክ የሆኑ ማን ነው ሁልጊዜ የምናደርጋቸው ነገሮች። ለምሳሌ ታቤማስ ታቤማስ መብላት። ሪንጎ ታቤማስ ሪንጎ ታቤማስ ፖም እበላለሁ ማለት ነው። ኖሚማስ ኖሚማስ ሚዙ ኖሚማስ ውሃ እጠጣለሁ። ሚዙ ማለት ውሃ ነው። ኦ ማለት ውሃውን ነው። ኖሚማስ እጠጣለሁ። በዚህ ደስ የሚለው ጃፓንኛና አማርኛ ስትራክቸር አንድ አይነት ነው። ሚዙ ኖሚማስ ውሃ እጠጣለሁ አንድ ነው። ሚማስ ማየት ማለት ነው። ኦኬ ኔክስት ማድረግ ረሳሁ። እሺ 13ኛ ሚማስ መመልከት ወር ማየት ማለት ነው። ሚማስ ኤጋኦ ሚማስ ኤጋ ማለት ፊልም ማለት ነው። ኤጋኦ ሚማስ ፊልም አያለው። ሚማስ ኤጋኦ ሚማስ። 14ኛ ኪኪማስ ኪኪማስ ሁለት ትርጉም ያለው መጠየቅና መስማት ኪኪማስ ናቸው ሁለቱም። ኪኪማስ ኪኪማስ ኦንጋኮ ኪኪማስ ሙዚቃ እሰማለሁ። ኦንጋኮ ኪኪማስ። 15ኛ ዮሚማስ 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 ማንበብ ማለት ነው። ሺንቡኖ ዮሚማስ ሺንቡን ማለት ጋዜጣ ማለት ነው። ስለዚህ ሺንቡኖ ዮሚማስ ጋዜጣ አነባለሁ። በትርፍ ሰዓት ምን ታደርጋለህ? ሺንቡኖ ዮሚማስ ጋዜጣ አነባለሁ። 16ኛ ካኪማስ ካኪማስ ማለት መጽሐፍ ማለት ነው። ጽሁፍ መጽሐፍ ማለት ነው። ቡክ ሳይሆን ጽሁፍ መጽሐፍ ራይቲንግ። ስለዚህ ካኪማስ ናማዮ ካይቴ ኩዳሳይ። አሁን ካኪማስ ካይቴ ሆናለች። ቴ ፎርም የሚባለው ነው። ጻፍ አንድ ነገር ስናዝ ሰውን ቴ ተጠቅመን ነው። ካኪማስን ማስን ዲሊት እናደርገውና ትንሽ እንዴት ነው የሚለውት በሌላ ቪዲዮ መስራት ይኖርብኛል። ኤኒዌይስ ግን ናማዮ ካይቴ ኩዳሳይ ስምህን ጻፍ። በመቀጠል 17ኛ ሱኩሪማስ 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 መስራት ማለት ነው ኦር ማድረግ። ባንጎሃኖ ሱኩሪማስ ራት እሰራለሁ። ባንጎሃን ማለት ራት ማለት ነው። ባንጎሃኖ ሱኩሪማስ ራት እሰራለሁ። ሱኩሪማስ። 18ኛ ትንሽ ያምታታሉ ከላኛው ጋር ሱካይማስ። ቅድሙ ሱኩሪማስ ነው፣ ያሁኑ ሱካይማስ። ሱካይማስ መጠቀም ማለት ነው። ፓሶኮኖ ሱካይማስ ፓሶኮኖ ሱካይማስ። ፓሶኮን ማለት ላፕቶፕ ኮምፒውተር ማለት ነው። ፐርሰናል ኮምፒውተር። ጃፓኖች ከውጭ ሀገር የተወሰዱ ቃላቶችን በጣም ረዥም ከሆነ እጥር አድርጎ የመጠቀም ካልቸር አላቸው። ስለዚህ ፐርሰናል ኮምፒውተር የሚለውን ፓሶኮን አሉት ማለት ነው። ለምሳሌ እዚህ ጋር ቴሌቪዥን ሲባል ቴሬቢን የሚሉት ቴሌቪዥን የሚለውን እጥር አድርጎት ማለት ነው። ለምሳሌ ኤር ኮንዲሽነር ኤያኮን ኤር ኮንዲሽነር የሚለውን ኤያኮን አሳጥሮት ማለት ነው። ስለዚህ ፐርሰናል ኮምፒውተር ፓሶኮን ፓሶኮኖ ሱካይማስ ፓሶኮኖ ሱካይማስ። 19ኛ አይማስ 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 መገናኘት ማለት ነው። ቶሞዳቺኒ አይማስ ከጓደኛዬ ጋር እገናኛለሁ። ቶሞዳቺኒ አይማስ አይማስ። 20ኛ ሃናሺማስ 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 መናገር ማለት ነው ማውራት። ኒሆንጎ ዴ ሃናሺማስ ኒሆንጎ ቅድም ብያቸዋለሁ ጃፓንኛ ማለት ነው። ዴ ማለት በ ነው። ሃናሺማስ ማውራት ወይ መናገር ነው። ስለዚህ በጃፓንኛ አወራለሁ። ኢማ ዋታሺዋ ኒሆንጎ ዴ ሃናሺማስ። እኔ አሁን በጃፓንኛ እያወራሁ ነው። ኒሆንጎ ዴ ሃናሺማስ በጃፓንኛ አወራለሁ። ስለዚህ እነኚህ መጀመሪያዎቹ 20 ቤዚክ ቨርቦች ናቸው። የሚቀጥሉትን 20ዎች ደግሞ በሌላ ቪዲዮ ሼር አደርጋቸዋለሁ። ይጠቀማል ብላችሁ ታስቡ ሰው ካለ አጋሩት፣ ኮሜንትም ካለ ነገሩኝ። ሰብስክራይብ ብታደርጉ ቻናሉ ቢያድግ ጥሩ ነው፣ ደስ ይለኛል። በሚቀጥለው ቪዲዮ እንገናኛለን። ቴንክ ዩ
ሳዮናራ